በሚችለው ነው 2-0 እናሸንፋለን የሚል የራሴን ግምት እሰጣለሁ። የእሑዱን ጨዋታ ምን እንጠብቅ? የኢትዮጵያ ቡና በሚገርም ሁኔታ ያሸንፋል። በሚገርም ሁኔታ በበቀል ማለት ነው። በጣም እርግጠኛ ሆኜ ነው ነገር። በመጀመሪያ ደረጃ እስኪ ስምህን ንገር። ስሜ ዮሐንስ ያዕቆብ ይባላል። ያው በአብዛኛው ደጋፊ ዘንድ የምታወቀው ፔሌ በሚለው ቅጽል ስሜ ነው። ፔሌ የሰፈር ነህ? እኔ ተወልጄ ያደግኩት 4 ኪሎ ነው። 4 ኪሎ አካባቢ እንዴት ነው ቅዱስ ጊዮርጊስ ደጋፊዎች አሉት? 4 ኪሎ መሰረቴ እኔ ከልጅነቴ ጀምሮ አባቶችን ታላላቆች ወንድሞችን እያየሁ ነው የቅዱስ ጊዮርጊስ ደጋፊውን ነው በብዛት። እንደውም 4 ኪሎ የሚታወቀው ያው የቡናም ደጋፊዎች ሆኖ ማጆሪቲው የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ይበዛሉ። እኛም መሳቢያችን እነዛ ደጋፊዎች ናቸው። ወደ ጊዮርጊስ እንድንወደው ያደረጉ እነዛ ደጋፊዎች ናቸው። ለመጀመሪያ ጊዜ ስታዲየም ስትመጣ እንደው ታስታውሰዋለህ? ማን ይዞህ የመጣው? ስቴዲየም ለመጀመሪያ ጊዜ እኔ እንጃ ብቻዬን የመጣው ይመስለኛል። ያው ብዙ ጊዜ የሰፈር ልጆች ጋር ተሰብስበን እንመጣና ስቴዲየም ዙሪያ ያለው ቫይብ በጣም ይመቸናል። ሳይክል መንዳት አለ፣ ጆተኒ መጫወት አለ፣ እዛ ጋ ቦቲቶ የሚባል ነገር አለ፣ በስሙን የምንበላቸው እነሱ ነገር አለው። ግን ሞር ግን ስቴዲየም ለመጓዝ ስንፈልግ ጎረቤታችን አንድ ሰው ያሉ እሳቸው ናቸው ስታዲየም ስላመጡ እሳቸው በቃ ለእኔ ለቅዱስ ጊዮርጊስ እንድደግፍ ትልቅ መሰረት የሆኑ የጓደኛ አባት ናቸው፣ ጎረቤት ናቸው። አቶ ተስፋዬ ወልደ ኪሮስ ይባላል። ነፍሳቸውን ይማርልን። አሁን በህይወት የሉም። በቃ ቅዱስ ጊዮርጊስ እሳቸውን እያየው ነው የደገፍኩት። የእሳቸው መቀመጫ ይዘን እየሄድን 1 ብር ነው ካታንጋ እየከፈሉ ያስገቡናል። እና ብዙ ሰዎች አሉ በዙሪያችን 4 ኪሎ ላይ ጊዮርጊስ እንድደግፍ መሰረት የሆኑ በጣም ብዙ። ግን የእሳቸው ግን ለእኔ በጣም ልዩ ነው። በብዙ ነገር የእሳቸው በጣም ልዩ ነው ለእኔ። አዲስ አበባ ላይ መቼም እግር ኳሱ በመምጣቱ ያው የብዙ ሰው ስሜትን እየጠየቅን ነው እና እንደው አንተስ ምን ተሰማ? እንደ አንድ እግር ኳስ ተመልካች አዲስ አበባ ስቴዲየም በመምጣቱ በጣም ደስተኛ ነኝ። ለምን ኳስ ለኛ በቃ ብዙ ነገሮቻችን ናቸው። ኳስ ላይ ብዙ ቤተሰብ መስርተናል፣ ጓደኛ መስርተናል። ያ ማህበራዊ ህይወታችንን ያጣ ነው። በቃ በኳሱ የተነሳ ኳሱ ለ5 እና ለ4 ዓመታት ከከተማችን በመራቁ አንድ ለኢኮኖሚካልም ወጪዎች ሌላ ቦታም ስንሄድ ባዕድ ስሜት ይሰማናል። አዲስ አበባ ላይ ኳሱ ሲመጣ ልክ እንደ አንድ ስፖርት ቤተሰብ ከፍተኛ ደስታን የተሰማ። ለምን ብዙ ቤተሰቦቻችንን የምናገኝበት ጓደኞቻችንን የምናገኝበት በቃ ብዙ ማህበራዊ ጉዳይ ነው እና ኳስ ለእኔ ህይወቴ ነው ማለት ትችላለህ። በዛ የተነሳ ብዙ ደጋፊዎችን የማገኝበት ቦታ ስለሆነ ወደ ከተማችን በመምጣቱ በጣም ደስተኛ ነኝ። እስኪ ደስታህን እንደው በምትወደው በቅዱስ ጊዮርጊስ መዝሙር እንደው እስኪ ጋብዛቸው። መዝሙር ብዙ ደስ የሚሉ መዝሙሮች አሉ። ግን እኔ በጣም የምወደው ምናምን አይቼ ምናምን የሚለው መዝሙር አይቼ ገምቼ የሚለው መዝሙር ደስ ይለኛል። ትቼ ሰፈሬን ትቼ የሚለው መዝሙሮች እንደዚህ ስትሰማቸው ጊዮርጊስ ማለት የከፋቸው ለምን ጊዮርጊስን በመደገፍ ብዙ ተጽዕኖዎች አሉ፣ ብዙ ጫናዎች አሉ። ለዚህ ቅሪላ ኳስ ነው ወይ እዛ የምትሄደው ምናምን ነገር ተብላ። ግን የአዲስ አበባ ስቴዲየም ኳስ ሲኖር በጣም ደስተኛ ነኝ እና ለዛ ነው ጊዮርጊስ ማለት የከፋችሁ የሚለውን መዝሙር። ያው ኳስን እኔን ሆነ ስታየው ነው የምታውቀው ስሜቱን። በእኔ ቦታ ሆነ ነው የኔን ጫማ አድርገህ ነው ስለ ኳስ ፍቅር መግለጽ የምትችለው እና እኔ ኳስ ለእኔ ህይወቴ ነው። ኳስ ወዳለሁ። ብዙ ጓደኞችን በቃ በብዙ ነገሮች በቃ የምልህ ከወንድም በላይ የምታስባቸው ጓደኞችን ያገኙት በጊዮርጊስ ነው። እነሱን ደግሞ ሲቲ ካፕ ላይ ተለያይተን ከረጅም ዓመታት በኋላ ስንገናኝ እንዴት ነው አንድ የጠፋብን ቤተሰብ የምታገኘን ያህል ደስታ ነው የተሰማን። በቃ ኳሱ ለእኛ ህይወታችን ነው። በአዲስ አበባ በመምጣቱ ነው። ግን የመጣውን ኳስ ደግሞ ሁላችንም በፍቅር ደግፈን በስፖርታዊ ጨዋነት ደግፈን የምንወደውን ክለባችንን አበረታተን ለታላቅ ድንድን በቃ ነው የማስበው። ጊዜም ጊዮርጊስ ነው። እሑድ ጨዋታ አለ፣ እንደው ምን ትጠብቃለህ? እሑዳው በተለይ በህይወቴ ማየት ከምፈልጋቸው ደርቢዎች አንዱ ቅዱስ ጊዮርጊስ ከኢትዮጵያ ቡና ሲጫወት በጣም ማየት እፈልጋለሁ። ማየት የሚፈልግ በጣም ብዙ ሰው አለ። ብዙ ጓደኞቼ ኳስ የሚያወዱትም ያንን ኳስ እንድንጋብዛቸው ይፈልጋሉ። ስለዚህ ያ ኳስ ለሀገራችን ደርቢ ነው፣ ትልቁም ጨዋታ ነው። ስለዚህ አሁን ሲቲ ካፕ ላይ ያሳየነው ስፖርታዊ ጨዋነት አጠናክረን መዲናችንን በኳስ ለማስደሰት ደጋፊ ነው ለማስደሰት ክለቡ በሚችለው ነው 2-0 እናሸንፋለን የሚል የራሴን ግምት እሰጣለሁ። እንደው የዘንድሮውንስ ዋንጫ ፕሪሚየር ሊጉን ማን ይበላል ጥራት? እኔ ጊዮርጊስ መጀመሪያ አቅዶ ሲነሳ ዋንጫና ዋንጫ ብሎ ነው የሚያስበው። ሁለተኛነት ጊዮርጊስ ቤት ተቀባይነት የለውም። ሁሉ ጊዜ ጊዮርጊስ የሚጫወተው ለዋንጫ ነው። ስለዚህ አሁንም ከፍተኛ ግምት ለዋንጫ የምሰጠው ለክለቤ ለቅዱስ ጊዮርጊስ ነው። በምንም ሁኔታ ውስጥ ቢሆን ጊዮርጊስ ነው። በቃ አላማችን መጀመሪያ ስንነሳ ሻምፒዮን የሚለውን ነው እንጂ የምናስበው ሊጉ ላይ ሁለተኛ ሶስተኛ ብንወጣ የሚለውን ነገር አስበነው ስለማናቅ ሁሉ ጊዜ
ሻምፒዮንነት ነው የለመድኩትም የአሸናፊነት ድል መንፈስ ነው። ያንን ነው እየተጎናጸፈ ያደግኩትን። አቻና ሽንፈት ለእኔ ተመሳሳይ ውጤት ስላለው ጊዮርጊስ ያሸንፋል እና የዘንድሮን ፕሪሚየር ሊግ ከእግዚአብሔር ጋር እናሸንፋለን የሚል ግምት አለኝ። በጣም አሪፍ። ቅድም አንድ ነገር ስትለኝ ነበርና በጣም የጠፉብህን ቤተሰቦችህን፣ ጓደኞችህን በቃ በመላው ስፖርት የቅዱስ ጊዮርጊስ ቤተሰቦችን እስኪ ፍቅርህን ገለጽ። እኔ ሁላችሁንም ያው ያውቃሉ፣ እነሱም ያውቃሉ። እኔ በብዙ ነገር እዛ ጊዮርጊስን ሳገለግል በብዙ ነገር ውስጥ ስለሆነ ሁሉም ያውቃሉ። ሁሉንም እንደ አንድ ቤተሰብ፣ እንደ አንድ ክለብ፣ እንደ አንድ ቤተሰብ ሁላችሁንም እወዳቸዋለሁ። መልካም የውድድር ዘመን ይውልድን። ቪቪቪቪ በጣም አመሰግናለሁ። ስለሆነው 2-0 እናሸንፋለን የሚል የራሴን ግምት እሰጣለሁ። የእሑዱን ጨዋታ ምን እንጠብቅ? የኢትዮጵያ ቡና በሚገርም ሁኔታ ያሸንፋል። የሚገርም ሁኔታ በበቀል ማለት ነው። በጣም እርግጠኛ ሆኜ ነው ነገር። ስምሽን ንገሪኝ። እኔ ጌትነት ሲሳይ ወይ ደግሞ ቡቻቻ እባላለሁ። የኢትዮጵያ ቡና ስፖርት ክለብ ደጋፊ፣ ዋና የልብ ደጋፊ ነኝ እና የሰፈር ልጅ ነሽ? ቶታል 3 ቁጥር ነው ዛሬ። ብዙ ደጋፊ አለ እንዴ? ቶታል እንዴ በሚገባ በእውነት እዚህም የመጣ ነው። በቶታል 3 ቁጥር ማዞሪያ እድር አለንና ሁሉም አባል መታወቂያ መያዝ ስላለበት እሱን ፎርምና ደረሰኝ ይዘን ሄደን ሁሉም ሳይጉላላ እንትን ለማለት ነው። በጣም አሪፍ። ይሄን ሲስተም ተጠቅማችሁ ነው አድሬስ የምታደርጉ መታወቂያ? አዎ፣ ይሄን ሲስተም ተጠቅመን ነው። በጣም አሪፍ። ምን ያህል ጊዜ ሆነሽ ኢትዮጵያ ቡና መደገፍ ከጀመርሽ? የኢትዮጵያ ቡናን መደገፍ ከጀመርኩ እኔ ከልጅነት የጀምሮ ነው። በጣም ረጅም ጊዜ ነው። ስቴዲየም ራሱ እየለመንን ነበር የምንገባው። ትራንስፖርት ራሱ እየለመንን ነበር እንትን የምንለው። የኢትዮጵያ ቡና እግር ኳስ እንዲሁ ይስብን ነበርና እኔ እንደውም የቅዱስ ጊዮርጊስ ክለብ ሰፈሬ ካምፑ ነበረ፣ ግን የኢትዮጵያ ቡና ክለብ ይለይብኛለን። ከዛ እንግል ኢትዮጵያ ቡናን ከልብ ነው የምንደግፈው። ባለን አቅም ብዙ ነገር ሆነ እንትን እንላለን። በጣም የምትወጂው መዝሙር ምንድን ነው ከኢትዮጵያ ቡና? እንደው ለተመልካቾች፣ ለደጋፊዎች፣ ለቡና ቤተሰቦች የምትጋብዥ? ያሰባሰበን ክለባችን ኢትዮጵያ ቡናችን ይለያል። በእውነት በጣም ይለያል። ኧረ በስመ አብ በጣም ይለያል። እውነቴን ነው የምነግርሽ። በጣም በቃ እንትኑ ራሱ በጣም ይስባል። አዎ ስሜትም ይሰጣል። ሳዜም ነው ያደግኩትም እንደዛው ከልጅነታችን ጀምሮ ስለሆነ ሳዜም ነው ያደግኩትም በጣም እንትን አዲስ አበባ በመጀመሩ እግር ኳሱ ፕሪሚየር ሊጉ አዲስ አበባ ላይ በመሆኑ ምን ተሰማሽ? አዲስ አበባ ከመምጣቱ በፊት እንዲመጣ ብዙ ጊዜ በተለያዩ ስብሰባዎች ላይ ብዙ እንትኖችን አድርገናል፣ ተጽዕኖ አድርገናል፣ ጥያቄ ያቀርበናል። በመምጣቱ እጅግ በጣም ተደስተናል። ተመልሶም ይሄ ነገር እንዳይሄድብን በጣም ለመስራት በየእድሮችም በደጋፊዎችም አስተባባሪዎች በምናምን የውስጥ ስራዎችን እንሰራለን። እጅግ በጣም ደስተኞች ነን በመምጣቱ። ከዚህ በኋላ ደግሞ ለማቆየትም በጣም ብዙ ነገር ለመስራት አሳበዋለን። ያው የሄደበትን ምክንያት ስለምናውቀው ማለት ነው። ምክንያቱም ከሄደ ብዙ ነገር ነው የምንጉላለው፣ በፋይናንስም በብዙ ነገርም ካለው ከሀገሪቷ ሁኔታም አንጻር ሀገራችን ላይ አዲስ አበባ በመምጣቱ እጅግ በጣም ደስተኞች ነን። በጣም ደስ ብሎናል። የእሑዱን ጨዋታ ምን እንጠብቅ? የኢትዮጵያ ቡና በሚገርም ሁኔታ ያሸንፋል። በእውነት የምሬን በቀን የእውነት የምሬን። ይሄ የሲቲ ካፑ ቁጭት አለ። በሚገርም ሁኔታ በበቀል ማለት ነው። በጣም እርግጠኛ ሆኜ ነው የምነግርህ እናሸንፋል። ለክለብ ፍቅርን ግልጽ። ኢትዮጵያ ቡና እንጃ ከቃል በላይ ነው። ከቃል በላይ ነው። በጣም አመሰግናለሁ። ከቃል በላይ ነው። ምንጊዜም ኢትዮጵያ ቡና። በጣም ቴንኪው። አመሰግናለሁ።